በመጨረሻም እንደተፈራ ሆነ። ኢሳያስ አፈወርቂ አሰብ ላይ ፈረዱበት። ለስልጣናቸው ሲሉ አሰብን የመስዋዕት በግ አድርገውታል። አሰብ ወይ ከስልጣኔ በላይ አይደለሽምና ወደ አገርሽ ግቢ ብለዋል። ጉዳዩ እጅግ አነጋጋሪ ሆኗል። የአሰብ ዘመቻ አሰብን ከመቆጣጠር አልፎ ኢሳያስን ከስልጣን በማስወገድ ሊጠናቀቅ ይችላል መባሉን ተከትሎ ፕሬዝዳንት ኢሳያስ አፈወርቂ ድንጋጤ ውስጥ ናቸው። ድንበር ላይ የኢትዮጵያና ኤርትራ ጦር በመድፍ ርቀት ላይ ተፋጠዋል። ታንኮችና ሚሳኤሎች ወደ አሰብ እየተጓጓዙ ነው። ዘመናዊ የኢትዮጵያ ታንኮችና ያፈጁ የሻቢያ ታንኮች አሰብ አፋፍ ላይ ተፋጠዋል። አንድ እንግዳና ሚስጥራዊ ጦርም በአሰብ ባህር ላይ መታየቱ እየተዘገበ ነው። በዚህ መሃል ዓለም አቀፍ የግጭት ተንታኝ ድርጅቶች መረር ያለ ጉዳይ አንስተው ያዳሃሎ ቤተመንግስት ሰዎችን እያሸበሯቸው ነው። ተንታኞቹ የኢትዮጵያ አሰብ ዘመቻ አሰብን ከመቆጣጠር ባለፈ አዛውንቱን ፕሬዝዳንት ኢሳያስ አፈወርቂን በማስወገድ ሊጠናቀቅ ይችላል ሲሉ ዘመቻው ለኢሳያስ ስልጣን ትልቅ አደጋ ደቅኗል ብለዋል። ይህ ጉዳይ ያሰጋቸው ኢሳያስ አፈወርቂ ታዲያ አሰብን ሰጥቼ ስልጣኔን አቆያለሁ የሚል አቋም መያዛቸው ተነግሯል። እንደተጠበቀው ኢሳያስ አፈወርቂ ለስልጣን ጥማቸው ሲሉ አሰብን ገብረዋል። ውድ የቻናላችን ቤተሰቦች ሁለት ምርጫ የቀረበላቸው አዛውንቱ ፕሬዝዳንት ኢሳያስ አፈወርቂ ስልጣናቸውን መርጠውታል። በርጅና ዘመናቸው ቢሆን ስልጣን ላይ መሰንበትን የመረጡት የሻቢያው መሪ አሰብን የመስዋዕቱ በግ አድርገውታል። በጉዳዩ ላይ ሰፊ ጥንቅርን ይዘናል። እንደተለመደው እስከ ዝግጅታችን ፍጻሜ ድረስ ጥቂት ደቂቃዎችን አብራችሁን እንድትቆዩ እየጋበዝን ይህን ቪዲዮ ላይክ እና ሼር እንድታደርጉም ግብዣችን ነው። ፕሬዝዳንት ኢሳያስ አፈወርቂ ይዙት ይጨብጡትን ያጡበት የጭንቆራት ላይ ናቸው። ላለፉት 3 አስርት ዓመታት ከእናት ማህፀኗ ኢትዮጵያ ፈልቅቀው አገር ያደረጓትን ኤርትራን በአምባገነን መዳፋቸው ጨብጠው እንዳሻቸው ፈንጭተውበታል። አሁን ያደግ ጊዜ አብቅቶ አቶ ኢሳያስ አፈወርቂ የተከበቡበት ጊዜ ላይ ደርሰናል። ታላቂቷን አገር ኢትዮጵያን ወረሬ ትንሿን አገር ኤርትራ ትልቅ አደርጋታለሁ በሚለው እቅዳቸው የሚታወቁት አቶ ኢሳያስ ከበባ ውስጥ ናቸው። በአጭር ጊዜ ውስጥ ኢሳያስን እንጥላለን ብለው የተነሱ እንደ ብርጌድ ንሓመዱና የኤርትራ አፋር ነፃ አውጪ የመሳሰሉ ጠንካራ ቡድኖች ተነስተውባቸዋል። አሁን ደግሞ ሌላ ታምር ገጥሟቸዋል። ጉዳዩ ከኢትዮጵያ የቀይ ባህር ጉዞ ጋር የሚያዝ ነው። ዓለም አቀፍ ተንታኞች የኢትዮጵያ የቀይ ባህር ጉዞን አጀንዳ አድርገው መወያየት ከጀመሩ ሰንበትበት ብለዋል። ትንተናዎችንም እያስቀመጡ ነው። በዚህ ትንተናቸው ታዲያ የኢትዮጵያ የቀይ ባህር ጉዞ ኢሳያስን ከስልጣን በማስወገድ ሊጠናቀቃል ይችላል ሲሉ የተፈራውን ሀቅ ዘርግፈውታል። በርግጥም አሰብ ላይ ሊለይለት ነው። በጠቅላይ ሚኒስትር አብይ የኢትዮጵያ ብቸኛ መተንፈሻ የተባለው ቀይ ባህር ኢትዮጵያን ሊቀበል ዱብ ባለበት አጋጣሚ ለአዳሃሎ ቤተመንግስት ሰዎች መርዶ ተሰምቷል። ዓለም አቀፍ ሚዲያዎች የኢትዮጵያ ጦር ወደ አሰብ ድንበር ቡሬ እየተጠጋ ነው ካሉ በኋላ አስመራ መሸበሩ አርግጦ ሆኗል። የስልጣን እድሜያቸው ሊያበቃ የተቃረቡት አዛውንቱ ፕሬዝዳንት አዳኝ ፍለጋ ከካይሮ እስከ ቴሄራን መቅበዝበዝ ከጀመሩም ከረምረም አሉ። ያለ ልማዱ በቀን 2-3 የመቅለጫ ጋጋታዎችን ማውጣት የጀመረው የአዳሃሎ መንግስት ክፉኛ ተጨንቋል። ጭንቀቱ ሁለት ምክንያት አለው። አንደኛው አሰብ ወደ ባለቤቱ ኢትዮጵያ ሊመለስ ተቃርቧል የሚል ሲሆን፣ ሌላኛው ደግሞ የኢትዮጵያ የአሰብ ጉዞ እኔን ከስልጣን በማስወገድ ይጠናቀቅ ሆኖይ የሚል ነው። ከዚህ ቀደም ለሪፖርተር ጋዜጣ ሐሳባቸውን የሰጡት የቀድሞ የኢትዮጵያ አየር ኃይል አዛዥ ሜጀር ጀነራል አበበ ተክለ ሃይማኖት የኢትዮ ኤርትራ ጦርነት ከተቀሰቀሰ ሁለት ውጤት ሊኖረው ይችላል ብለው ነበር። አንደኛው ውጤት ኢሳያስ አፈወርቂ የሰጉት ሻቢያን ከስልጣን የማስወገድ ጉዳይ ነው። በአገራቱ መካከል ግጭት ቢነሳ ምናልባትም የኢሳያስ ስልጣን ኮማ ውስጥ ሊገባ እንደሚችልም ነው የተናገሩት። ጀነራል አበበ በዚያ ቃለ መጠይቃቸው በአገሮቹ መካከል ጦርነት ቢቀሰቀስ አቅጣጫው ምን ይሆናል የሚለው ጉዳይ የሚታወቀው የጦርነቱ ዓላማ ሲታወቅ እንደሆነ በመጥቀስ ጦርነቱ አንድም አሰብን በመያዝ ሁለትም ሻቢያን ማስወገድ ሊሆን ይችላል ሲሉ አስረድተዋል። የጦርነቱ ዓላማ አሰብን መያዝ ከሆነ የሁለቱ አገሮች የመሳሪያና የቴክኖሎጂ አቅም መገምገም እንደሚገባ ይጠቅሱና የሻቢያውን አገዛዝ የመጣል ዓላማ ካለ ደግሞ የኤርትራ እጣፋንታ የሚያሳስባቸው እንደ አሜሪካ ያሉ አገሮች ጣልቃ ገብነት ይጠበቃል ይላሉ። ጀነራሉ በትንተናቸው እነ አሜሪካ፣ ቻይናና ራሺያ ጉዳዩን እንዴት ያዩታል? ግብጽስ ለማን ትወግናለች የሚለውም ሌላኛው ጉዳይ ነው ይላሉ። ኢትዮጵያ አሰብን ለያዝ ብትል የተባበሩት አረብ ኤምሬትስ ቢደግፏት ሳውዲ አረቢያ ግን ደስተኛ ላትሆን ትችላለች። እንዲህ አይነት ቀውስ ግብጽን መጋበዙ አይቀርም
በማለት ነበር ዘለግ ያለ ትንተና የሰጡት። በጀነራል ጻድቃን አንደበት ካርታ ለዋጭ ይሆናል የተባለለት የኢትዮ ኤርትራ ጦርነት አቶ ገብሩ አስራት እንዳሉት ተጀምሯል። የቀረው ውጊያው ይመስላል። ኢትዮጵያም የቱ ጎበዝ ነው የቱ ጀግናስ ከቀይ ባህር የሚያቆመኝ ብላለች። ሻዕቢያና ላኪዎቹ ደግሞ ኢትዮጵያ ወደ ቀይ ባህር ከመጣች የበላይ ትሆናለች በሚል ፍርሃት ስር ወድቀዋል። በእንዲህ መልኩ ኢትዮጵያ የቀይ ባህር ጉዞ መጀመሯን ተከትሎ ታዲያ በአስመራ ቤተ መንግስት ከባድ የሆነ ውዥንብርና ሽብር ነበር የተነሳው። በአንጻሩ ከኢትዮጵያ ወገን ደግሞ የበረታ መነሳሳት እንዳለና ወደብና የባህር በር የማግኘው ጊዜ አሁን ነው የሚል ስሜት ተፈጥሯል። ከቀይ ባህር ጂኦፖለቲክስ ጋር በተያያዘ ኢትዮጵያ፣ ጅቡቲ፣ ኤሪትሪያ፣ ሱዳን፣ ሶማሊያና ኬንያ እንዲሁም የመን እጅግ አሳሳቢ በሆነ ችግር ላይ መገኘታቸው ለሁላችንም ገና በሚገባ ግልጽ የሆነ አይመስልም። ይልቁንም ከጊዜ ወደ ጊዜ እያደገ በመጣው ኢኮኖሚ ምክንያት የቀይ ባህር የንግድ መስመርን ለመቆጣጠር የሚሹት ከበርቴ አገሮች በፖለቲካ ብቻ ሳይሆን በወታደራዊ ኃይል የበላይነታቸውን ለማረጋገጥ የተፋጠጡበት ስፍራ በመሆኑ የእነዚህ አገሮች ህዝብ የደህንነት ስጋትም ከጊዜ ወደ ጊዜ እያየለ መጥቷል። በአሁኑ ወቅት የምስራቅ አፍሪካ አገሮችን በወዳጅነት የቀረቡ ቀርበውም በልዩ ልዩ መታያ መማለጃ ስጦታ ቸርነት የተሞላበት ልገሳ ብድርና የብድር ልገሳ ስለተትረፈረፈላቸው የሚሰጥ እንዳልሆነ ልብ ሊባል እንደሚገባ የሚጠቁሙ ተንታኞች ብዙ ናቸው። ለዚህ ደግሞ በ1880ዎቹና በ2020ዎቹ የምዕራባውያንና የመካከለኛው ምስራቅ አገራት እንዴት የምስራቅ አፍሪካን ሀገራት በቅርምት እንደያዙ ለአብነት መመልከት በቂ ነው። እንደሚታወቀው የኤርትራ ህዝብ ነጻነት ግንባር በሚያዝያ ወር 1983 የደርግን ሰራዊት ድል በማድረግ ኤርትራን እንደተቆጣጠረ ሪፖርቶች ይጠቁማሉ። የኢትዮጵያ ሽግግር መንግስት ሲመሰረት የኤርትራ ጊዜያዊ አስተዳደር መንግስት መሪዎች የመጡትም በታዛቢነት ነበር። በኤርትራ የነበረው የኢትዮጵያ መንግስት መዋቅር ስለፈረሰ በዚያው የነበሩ ኢትዮጵያውያን የመንግስት ሰራተኞች ለርክክብ ካልሆነ በስተቀር የሚሰሩት ስራ አልነበረም። ይህም ብቻ ሳይሆን የኤርትራ ሪፍረንደምን የማካሄድ ኃላፊነቱ የኤርትራ ጊዜያዊ መንግስትም ነበር። ኢትዮጵያ ማድረግ የምትችለው እንደማንኛውም ታዛቢ ሪፍረንደሙ በትክክል ተካሂዷል ወይንስ አልተካሄደም ብላ መታዘብ፣ ትዝብቷንም ለኢትዮጵያ ሽግግር መንግስት የተወካዮች ምክር ቤት አባላት ማቅረብ ነበር። እንግዲህ እዚህ ጋር ነው ኢትዮጵያና አሰብ የተለያዩት። ሚያዝያ 21 ቀን 1985 የሽግግር መንግስቱ አምስተኛ አስቸኳይ ስብሰባ ያደረገም ሲሆን የኤርትራን ሪፍረንደም እንዲታዘብ የተላከው የኢትዮጵያ ሽግግር መንግስት የልኡካን ቡድን ሪፖርት ከደርግ መንግስት በኋላ የሽግግር መንግስቱን ያቋቋሙት የፖለቲካ ድርጅቶች ከሰኔ 24 እስከ ሰኔ 28 1983 ባደረጉት አገር አቀፍ ጉባኤ ለሽግግር ዘመን መርሆ የሆነውን ቻርተር መክረውና ተቀብለው ማጽደቃቸውና ማወጃቸውም የወቅቱ ክስተት ነው። በቻርተሩ አንቀጽ 2 ላይ የብሔር ብሔረሰቦችና የህዝቦች የራስን እድል በራስ የመወሰን መብት መረጋገጡና በዚህ አንቀጽ ንዑስ አንቀጽ ሐመርኋ ላይ የሚመለከተው ብሔር ብሔረሰብና ህዝብ ከላይ የተጠቀሱት መብቶች ታገዱ፣ ተረገጡ ወይም ተሸራረፉ ብሎ ባመነበት ጊዜ የራሱን እድል በራሱ እስከ ነጻነት ድረስ የመወሰን መብቱን ተግባራዊ የማድረግ መብት እንዳለው ተደነገገ። ይህን የቻርተር አንቀጽ 2ን ህግ ተከትሎ ነበር ታዲያ ኢትዮጵያና አሰብ ሊለያዩ የበቁት። በእንዲህ መልኩ ከ30 ዓመት በፊት የተለያዩት አሰብና ኢትዮጵያ ባንድ የታሪክ አጋጣሚ ዳግም ሊገናኙ ሰዓቱ ደርሷል። የኢትዮጵያ ንብረት አሰብን ላለፉት 30 ዓመታት ይዞ የቆየው የአስመራው መንግስትም ዛሬ ላይ በቃ ተብሏል። ኢትዮጵያ ወደ መተንፈሻዬ ወደ ህልውናዬ ቀይ ባህር እመለሳለሁ ስትል የጀመረችው ጉዞም የአስመራውን መንግስት ቢያሸብር የማይገርመው ለዚሁ ነው። የተወደዳችሁ የቻናላችን ቤተሰቦች በዛሬው ዝግጅታችን የኢትዮጵያ የቀይ ባህር ጉዞ በአስመራ ቤተ መንግስት የፈጠረውን መሸበርና ድንጋጤ ለመቃኘት ሞክረናል። ከዝግጅታችን ፍጻሜ ድረስ አብራችሁን ስለዘለቃችሁ እያመሰገንን ቸር ጊዜን እንመኛለን። ሰላምና ፍቅር ለኢትዮጵያ ይሁን።